በየማለዳው በባዶ የሚለካው የፕላዝማ ግሉኮስ መጠን በየቀኑ መዋዠቅና መጨመር በእናንተና ቤተሰባችሁ ላይ ከፍተኛ የሆነ የስነ ልቦናና የጤና ስጋት ፈጥሮባቸዋል። ወደ ሕክምና ማዕከል በሄዳችሁ ቁጥር የሚሰጧችሁ ክሊኒካዊ ምክሮች እንጀራና ዳቦን ሙሉ በሙሉ አቁሙ በሚሉ የአኗኗር ዘይቤን ከግምት ውስጥ ባላስገቡና የአመጋገብ ምርጫን በሚገድቡ ከባድ እገዳዎች ላይ ብቻ ያተኮሩ ናቸው። ዛሬ በሳይንሳዊ ምርምሮች የተደገፈውን በሜታቦሊክ ጤና ዙሪያ አዲስ እይታ የፈጠረውን እውነት ላካፍላችሁ መጥቻለሁ። የደም ስኳር ለማስተካከል ቁልፍ ምግቦችን ማስወገድ ሳይሆን ትክክለኛ የሆኑ ባዮአክቲቭ ምግቦችን መጨመር ነው። በዚህ ቪዲዮ ውስጥ ካርቦሃይድሬት ሙሉ በሙሉ ሳናስወግድ የኢንሱሊን መቋቋም በሴሉላር ደረጃ በመቀልበስ የደም ስኳርን በዘላቂነት ለመቆጣጠር የሚረዱ 10 ተግባራዊ ምግቦችን በሳይንሳዊ ትንተና ይዤላችሁ መጥቻለሁ። ይህ በማስረጃ ላይ የተመሰረተ የሕክምና ትምህርት በስኳር በሽታና በቅድመ ስኳር ለሚሰቃዩ በርካታ ወገኖቻችን እንዲደርስ አሁኑ ቪዲዮ ላይክና ሼር በማድረግ ግዴታችሁን እንድንወጣ እጠይቃለሁ። ትምህርቱን ከመጀመራችሁ በፊት የእናንተን የጤና ሁኔታ በቅርብ ለመረዳት እንድንችል የዚህን ሳምንት የማለዳ የባዶ ሆድ ስኳር ወይም ፋስቲንግ ብለድ ሹገር ቁጥራችሁን ኮሜንት ላይ አስቀምጡልኝ። እኔ ዶክተር ዳዊት እባላለሁ። ሁሉንም እከታተላችኋለሁ። በመደበኛ 10 ደቂቃ የሆስፒታል ቆይታ ውስጥ በጊዜ ጥረት ምክንያት አብዛኞቹ የሕክምና ባለሙያዎች በዝርዝር ሊያስረዷቸው የማይችሉት እና በሴሎቻችን ውስጥ በሚካሄደው ዋናው ሆርሞናዊና ባዮኬሚስትሪያዊ ሚስጥር ምንድን ነው? ክሮኒክ ወይም ስር የሰደደ የከፍተኛ የደም ስኳር ችግር የሚጀምረው ከምንመገበው ምግብ ብቻ ሳይሆን ወደ ላይኛው መዋቅር ስንሄድ ኢንሱሊን ከተባለው ሆርሞን መታወክና ሴሎቻችን ለዚህ ሆርሞን ምላሽ ከመንፈግ ወይም ከመደንዘዝ የመነጨ ነው። ኢንሱሊን በቆሽ ውስጥ ከሚገኙ ቤታ ሴሎች የሚመነጭ ሆርሞን ሲሆን በደማችን ውስጥ የሚገኘውን ግሉኮስ ወደ ሴል ውስጥ በማስገባት ለሰውነታችን የሴሉላር ኃይል ወይም ኤቲፒ ምርት እንዲውል በሩን የሚከፍት ታማኝ ቁልፍ ነው። ነገር ግን ለዓመታት በተከማቸ የተሳሳተ የአመጋገብ ዘይቤና በደማችን ውስጥ ግሉኮስ በተደጋጋሚ ሲበዛ የሴል ሽፋኖች ራሳቸውን ለመከላከል ሲሉ የኢንሱሊን መቀበያ በሮቻቸውን ማደንዘዝ ይጀምራሉ። ኢንሱሊን በሴሎች ሽፋን ላይ ያሉትን መቀበያ በሮች ደጋግሞ ቢያንኳኳም ሴሎች በሩን አይከፍቱም። ይህ ክሊኒካዊ ክስተት በሕክምናው ዓለም የኢንሱሊን መቋቋም ወይም ኢንሱሊን ሬዚስታንስ ተብሎ የሚጠራው ዋና የበሽታ መነሻ መንስኤ ነው። ይህን ተከትሎ ቆሽት ወይም ፓንከረስ በደማችን ውስጥ ያለውን ስኳር ለመቀነስ ሲል ሁኔታውን ለማካካስ ይበልጥ ይጨነቃል። በዚህ ምክንያት ከመጠን በላይ የሆነ ከፍተኛ ኢንሱሊን ወደ ደም ዝውውር ስርዓት ማምረት ይጀምራል። በዚህ ጎጂ አዙሪት ውስጥ የመላ ሰውነታችን በኢንሱሊን ሆርሞን ብዛት የተጨናነቀ ይሄዳል። በሌላ በኩል ደግሞ ግሉኮስ ወደ ሴል ውስጥ መግባት ስላልቻለ በደም ስሮች ውስጥ ተከማችቶ የደም ቧንቧዎችን ውስጠኛ አካል ማውደም ይጀምራል። የተለመደው ዘመናዊ ሕክምና አቀራረብ ደግሞ ለዚህ ችግር ዋነኛ መፍትሄ አድርጎ የሚሰጠን ቀድሞውኑ በኢንሱሊን ብዛት የተለሳፈነው የሰውነት አካል ይበልጥ ኢንሱሊን እንዲመነጭ የሚያስገድዱ ወይም ሰው ሰራሽ ኢንሱሊን የሚጨምሩ ፋርማሲውቲካል ክኒኖችን ማዘዝ ነው። ይህ አይነቱ አካሄድ ግን ዋናውን የስር መሰረት ችግር ወይም ሩት ኮዝ ሳይፈታ የበሽታው ምልክት ብቻ በየጊዜያዊነት ለመቀነስ የሚደረግና በረጅም ጊዜ ሂደት ውስጥ የታካሚውን ቆሽት ይበልጥ እንዲደክም የሚያደርግ ክሊኒካዊ ድክመት አለው። ዛሬ የምናያቸው 10 ተግባራዊ ምግቦች ግን 3 መሰረታዊ ስራዎችን ይሰራሉ። የግሉኮስ የመምጠት ፍጥነትን ያዘገያሉ፣ የሴል እብጠትን ወይም ኢንፍላሜሽን ይቀንሳሉ፣ ወይም የኢንሱሊን መቀበያ በሮችን ሪሴፕተርስ መልሰው ያነቃሉ። የመጀመሪያውና በክሊኒካዊ ጥናቶች የተረጋገጠው ምግብ በኢትዮጵያ ማህበረሰብ ዘንድ በቀመነት የሚታወቀው አብሽ የተባለው አነስተኛ የተፈጥሮ እጽዋት ዘር ነው። አብሽ እንደ ተራ የኩሽና ቅመም ብቻ መመልከት የለብንም። እሱ በውስጡ የያዘው የተፈጥሮ ውህድ ከብዙ ውድ ፋርማሲውቲካል መድኃኒቶች የተሻለ የደም ስኳርን የማረጋጋትና የካርቦሃይድሬት ሜታቦሊዝምን ማስተካከል ከፍተኛ ሳይንሳዊ አቅም አለው። ይህ ትንሽ ፍሬ በውስጡ ጋላክቶማንን የተባለ በውሃ ውስጥ የሚሟሟ እና በሳይንስ ዓለም እጅግ የሚደነቅ ከፍተኛ የሆነ የተፈጥሮ ፋይበር ወይም ሶልብል ፋይበር ክምችት በውስጡ በጥቅል የያዘ ድንቅ ፍሬ ነው። ይህ የአብሽ ፍሬ በሰውነታችን ውስጥ ገብቶ ከሆዳችን ውሃ ጋር ከጨጓራ ፈሳሾች ጋር በተገናኘ ቅጽበት በፍጥነት ማበጥና በመለጠጥ በጣም ወፍራምና የሚያጣብቅ የተፈጥሮ ጄል በምግብ መፍጨት ትራክታችን ውስጥ ይፈጥራል። ይህ የተፈጠረው ወፍራም ጄል የበላነው ማንኛውም የስታርችና የካርቦሃይድሬት ምግብ በሆዳችን ውስጥ ከቦ በመያዝ ጨጓራችን ምግቡን በጣም በዝግታና በጥንቃቄ ወደ ትንሿ አንጀት እንዲስተላለፍ ያደርገዋል። በዚህ የምግብ መፍጨትና የመድቀቅ ሂደት መዘግየት ምክንያት ግሉኮዝ ወደ ደማችን የሚገባው በአንዴ ተሞ ሳይሆን በጣም በዝግታና በተመጠነ ሁኔታ በጥቂቱ የተንጠባጠበ ወደ ደም ስራችን ውስጥ ይደባለቃል። በዚህ ምክንያት ከምግብ በኋላ የሚከሰት ድንገተኛ ስኳር መጨመር ወይም የቆሽት መደናገጥና ከመጠን በላይ የኢንሱሊን ምርጫ መደጋ በሰውነቱ ሳይፈጠር ስኳር ቀኑን ሙሉ ይረጋጋል። ትክክለኛው አጠቃቀም አንድ ሙሉ ሻይ ማንኪያ ያልተፈጨ ደረቅ የአብሽ ፍሬ ወስዳችሁ በአንድ ትልቅ ብርጭቆ ንጹህ ቀዝቃዛ ውሃ ውስጥ ማታ ከመተኛታችሁ ፊት በደንብ ዘርዝፋችሁና ከድናችሁ ማህደር ይኖርባቸዋል። ጠዋት ባዶ ሆድ ምንም አይነት ምግብ ሳትቀምሱ መጀመሪያ ያን ያደረውን ውሃ ሙሉ በሙሉ መጠጣት። ከዚያም በውሃ ምክንያት ለስልሰውና አብጠው የሚገኙትን የደረቅ የአብሽ ፍሬዎች በአፋችሁ ውስጥ በጥንቃቄ በደንብ ማኘክና ማዋጥ። የአብሽ መራራ ጣዕም መጀመሪያ አካባቢ ለአፋችሁ በጣም ካስቸገራችሁ ፍሬው ደርቆ ባለበት ፈጭታችሁ ዱቄት ማድረግ ግማሽ ሻይ ማንኪያ ንጹህ እርጎ ውስጥ ጨምራችሁ አንድ ላይ መጠቀም ትችላላችሁ። ሁለተኛው ማስረጃ ላይ የተመሰረተውና በሁሉም የቀን መደርደሪያ ላይ የሚገኘው ነገር ግን አጠቃቀሙ በደንብ ያላወቅነው ድንቅ ምግብ በጣፋጭ መዓዛው የሚታወቀው ቀረፋ የተባለው የተፈጥሮ ቅርፊት ነው። ነገር ግን እዚህ ጋር ሁላችንም ልሰሙኝ የሚገባ ታላቅ ሳይንሳዊ ጥንቃቄ አለ። አብዛኛው በየገቢያችን በየሱቅ የሚሸጠው ተራ ቀረፋ ካሲያ የተባለው ዝርያ ሲሆን ይህን ዝርያ በየቀኑ በብዛት መውሰድ የለብንም። ምክንያቱም ይህ ተራዊ ካሲያ ቀረፋ
በየቀኑ በከፍተኛ መጠን ከተወሰደ በውስጡ ኩማሪን የተባለ የሰው ልጅ ጉበት በከፍተኛ ሁኔታ በማጥቃት ለጉበት መበላሸት ምክንያት የሚሆን መርዛማ ውህድ በውስጡ ስለያዘ ነው። ስለዚህ እናንተ ለጤናችሁ ስትሉ ለየት ባለ ጥንቃቄ ፈልጋችሁ መግዛት ያለባችሁ ሴሎን ቀረፋ ወይም በዓለም አቀፍ ደረጃ እውነተኛ ቀረፋ ተብሎ የሚጠራውና ለጉበት ፍጹም ደህንነት የጠበቀውን ዝርያ ብቻ ነው። ይህ የሴሎን ቀረፋ በውስጡ ፖሊፊኖልስ የተባሉ እጅግ አስደናቂ የእጽዋት ውህዶችን የያዘ ሲሆን እነዚህ ውህዶች በሰውነታችን ውስጥ ሲገቡ ልክ እንደ ተፈጥሯዊ ኢንሱሊን ሆነው የመስራትና ሴሎች የመቀስቀስ አስደናቂ ሚስጥር አላቸው። እነዚህ ውህዶች የሰውነታችን ኢንሱሊን መቀበያ በሮች ግሉኮስን ወይም ስኳርን አጥብቀው እንዲይዙና ከምግብ በኋላ ሆዳችን በፍጥነት ተፈጭቶ ስኳር ወደ ደም የመርቀት ስራውን በከፍተኛ ሁኔታ እንዲያዘጋይ ይረዱታል። አጠቃቀሙ በቀን ውስጥ ከሩብ እስከ ግማሽ የሻይ ማንኪያ የሚሆን የሴሎን ቀረፋ ዱቄት በማለዳ ቡና ውስጥ በምጠጡት ሻይ ወይም ጠዋት በምትመገቡት የአጃ ቁርስ ውስጥ የጨመራችሁ በየቀኑ መጠቀም። ሶስተኛው ምግብ በብዙ የጤና ባለሙያዎች ዘንድ ሳይቀር ትኩረት የማይሰጠው ነገር ግን በውስጡ ያሉ የተፈጥሮ ኃይል እጅግ በጣም አስደናቂ የሆነ የብሮኮሊ ቡቃያ ተብሎ የሚጠራው አነስተኛ እጽዋት ነው። እዚህ ጋር በሚገባ እንድታስተውሉኝ የሚፈልገው በገበያ ላይ የሚሸጠው ያን ትልቁና ያደገውን የብሮኮሊ አትክልት ሳይሆን ዘሩ ከተዘራ ገና የ3 ቀን ዕድሜ ብቻ ያለውን ያን ትንሹ የብሮኮሊ ቡቃያ ወይም ጭብጥ ማለት ነው። ይህ ገና ያልበቀለው ትንሽ ቡቃያ ከትልቁና ሙሉ በሙሉ ካደገው ብሮኮሊ አትክልት ይልቅ በውስጡ ከ50 እስከ 100 እጥፍ የሚበልጥ ሱልፎራፉን የተባለ እጅግ በጣም ውድና ተፈላጊ የባዮኬሚስትሪ ውህድ በውስጡ ይዟል። ይህ አስደናቂ ውህድ በሰውነታችን ሲገባ ቀጥታ ወደ ጉበታችን በመሄድ ሌሊት እኛ ተኝተን ሳለን ጉበታችን በራሱ ፍቃድ ከመጠን በላይ የሚያመርተውና የሚረጨው የስኳር ምርት ሙሉ በሙሉ ጸጥ ያደርገዋል። ብዙዎቻችሁ ማታ እራት እንኳን ሳትበሉ ወይም ምንም ጣፋጭ ነገር ሳትቀምሱ ተኝታችሁ ጠዋት ስትለቁ ስኳራችሁ 180 ወይም 200 የምታገኙት ሌሊት ጉበታችሁ በኢንሱሊን መቋቋም ምክንያት ከመጠን በላይ ስኳር ስለሚያመርት ነው። የብሮኮሊ ቡቃያ ይህን ሌሊት የሚሰራውን የጉበት ግትርነትና ስህተት ሰብሮ ይጥለዋል። ይህን ቡቃያ በጣም በቀላል መንገድ በቤት ውስጥ አንድ ትንሽ የመስታወት ማሰሪያ ላይ ውሃ ያፈሳችሁ በሳምንት ውስጥ ማብቀል ትችላላችሁ። አጠቃቀሙ በቀን ውስጥ አንድ አነስተኛ አፍኝ ወይም ሩብ ኩባያ ያህል በጥሬው ሰላጣ ላይ በመነስነስ ወይም በሚበላው ዳቦ ውስጥ አድርጋችሁ መመገብ። ዋናው ሚስጥር ይህን ቡቃያ በጭራሽ ማብሰል ወይም እሳት ማስነካት የለባችሁ። አራተኛው ምግብ ለሰውነታችን ጤና፣ ለሴሎቻችን መታደስ እጅግ በጣም ጠቃሚና አስፈላጊ ሆነው በየሀገራችን በብዛት የሚመረተው አቮካዶ የተባለው ቅቤ መሰል ድንቅ የተፈጥሮ ፍራፍሬ ነው። በሀገራችን ብዙ ሰዎች አቮካዶ በውስጡ ቅባት ስላለው ውፍረት ያመጣል ወይም ስብ ይጨምራል ብለው በፍርሃት ይልቁታል። ይህ ፍርሃት ግን ያንን ጤናማ ምግብ ስላሰጣቸው ስኳራቸው ይበልጥ እንዲጨምር ምክንያት ሆኗል። አቮካዶ በውስጡ ያለው ስብ የኮሌስትሮል ስብ ሳይሆን ጤናማ ሞኖሳቹሬትድ የተባለው ቅባት ሲሆን ይህ ቅባት የደም ስኳርን፣ የልብ ጤናን በከፍተኛ ሁኔታ የሚጠብቅ የተፈጥሮ ስጦታ ነው። የእኛን ባህላዊ እንጀራ ወይም ዳቦ ስንበላ ግማሽ አቮካዶ አብራችሁ ከጎን ካቀላቀላችሁ በአቮካዶ ውስጥ ያለው ጤናማ ስብና ፋይበር የበላችሁትን ካርቦሃይድሬት ተፈጭቶ በአንድ ወደ ደም ስኳርነት የሚቀየርበትን ፍጥነት ብሬክ ይዟል። ከዚህም በላይ ይህ ጤናማ ስብ የሰውነታችን ሴሎች የደነዘዘውና የጠፋውን ኢንሱሊን ጥሪ መልሰው በፍጥነት በደስታ እንዲሰሙ በሴል ሽፋኑ ላይ ያለውን በር የማለስለስና የማስተካከል ታላቅ ስራን ይሰራል። አጠቃቀሙ በቀን ውስጥ ግማሽ አቮካዶ ወስዳችሁ ከጧት የቁርስ እንቁላል ጋር አብራችሁ መቀላቀል ወይም በምሳ ሰዓት ከምትመገቡት ሰላጣ ወይም ወጥ ጋር አብራችሁ መቀላቀል በየቀኑ ዘወትራችሁ መመገብ። አምስተኛ ምግብ ጥቃቅን ትናንሽ የሆኑትን ነገር ግን በውስጣቸው ያሉት የጤና ጥቅም ተራራ የሚያክል በዓለም ላይ እጅግ የተከበረው የቺያ ፍሬዎች ወይም ቺያ ሲድ ተብለው የሚጠሩት ጥቁርና ግራጫ ፍሬዎች ናቸው። የቺያ ፍሬዎች ወደ አንድ ብርጭቆ ውሃ ወይም ፈሳሽ ውሃ ውስጥ ሲገቡ በትንሽ ደቂቃዎች ውስጥ ውሃ መጠው እንዴት በዙሪያቸው ትልቅ ወፍራም ጄል እንደሚፈጥሩና ወደ ፑዲንነት እንደሚቀይሩ ምናልባትም በአይናቸው አይታችሁ ይሆናል። ልክ በዚያ በምናየው በማወቀር መሰረት ይህ ፍሬ ወዳችን ውስጥ ገብቶ የበላነው ማንኛውም የእንጀራ የሩዝ ወይም የዳቦ ካርቦሃይድሬት ሙሉ በሙሉ ጠቅሎ በመያዝ ስኳሩ በጣም ቀስ እያለ በሰዓት ልዩነት እንዲለቀቅ ያደርጓል። በተጨማሪም በቺያ ፍሬ ውስጥ ያለው ከፍተኛ የእጽዋት ኦሜጋ 3 ስብ በሰውነታችን ውስጥ ለዓመታት ተከማችቶ የኢንሱሊን በሮችን ዘግቶ ያስቀመጠውን ያንን የስውር የሴል እብጠት ወይም ክሮኒክ ኢንፍላሜሽን ሙሉ በሙሉ ያክማል። አጠቃቀሙ በቀን ከ1 እስከ 2 የሾርባ ማንኪያ የቺያ ፍሬ በውሃ በሻይ ወይም በርጎ ውስጥ ጨምራችሁ ፍሬው እንዲያብጥ ለ10 ደቂቃ ያህል ጠብቃችሁ መጠጣት። ይህን ፋይበር ስትወስዱ ግን በቀን ውስጥ በቂ ውሃ መጠጣት እንዳትረሱ። ስድስተኛው ምግብ በሰውነታችን ውስጥ ያለውን ጥልቅ የስኳር መዋቅር የሚያስተካክሉትና በባህር ውስጥ የሚኖሩት ወፍራም አሳዎች በተለይም ሳልመንና ማክሪል ተብሎ የሚጠሩት አሳዎች ናቸው። እነዚህ ምግቦች ስኳር የሚያስተካክሉት በሆዳችን ውስጥ የምግብ መፈጨትን በማዘግየት ብቻ ሳይሆን ቀጥታ ወደ ሴሎቻችን ጥልቅ በመዋቅር በመሄድ የደረዘውን ባዮኬሚስትሪ መቀየርና በማስተካከል ጭምር ነው። ቀደም ሲል እንደነገርኳችሁ የኢንሱሊን መቋቋም ዋና መንስኤ በሰውነታችን ውስጥ ለዓመታት ሳይታወቅ የሚከማች ስውር የሴል መቋጠር ሲሆን ይህ መቋጠር ድምፅ እንዳይሰሙ ጆሯቸውን ይደፍነዋል። በእነዚህ ወፍራም አሳዎች ውስጥ በከፍተኛ መጠን የሚገኘው ኢፒኤ እና ዲኤችኤ የተባለው ልዩ የኦሜጋ 3 ቅባት በዓለም ላይ ካሉ የተፈጥሮ ጸረ እብጠቶች ሁሉ አንደኛ ስለሆነ ይህን የሴል መቋጠር ሙሉ በሙሉ ያበርደዋል። ሴሎች ከዚህ እብጠትና ቁስል የተፈውሰው ሲድኑ ኢንሱሊን መጥቶ በሩን ሲያንኳኳ ወዲያውኑ በሩን በመክፈት በደማቸው ውስጥ ያለውን ስኳር በደስታ ወደ ደም ውስጥ ሴሎቹ ከዚህ እብጠትና ቁስል ተፈውሰው ሲድኑ ኢንሱሊን መጥቶ በሩን ሲያንኳኳ
ወዲያውኑ በሩን በመክፈት በደማችን ውስጥ ያለውን የስኳር በደስታ ወደ ውስጥ አስገብተው ለኃይል መጠቀም ይጀምራሉ። አጠቃቀሙ በሳምንት ውስጥ ቢያንስ 2 ጊዜ ያህል የአንድ የሰው እጅ መዳፍ የሚያክል መጠን ያለው የአሳ ስጋ በወጥ በጥብስ ወይም በሽሮ መልኩ አዘጋጅታችሁ በደንብ ተመገቡ። ትኩስ አሳ ለመግዛት አቅም ወይም በጀት ከሌላችሁ በየሱቅ የሚሸጡ የታሸጉት ማክሬል ወይም ሰርዲን ዋጋቸው በጣም ርካሽ ነው። ለሁሉም ሰው ተደራሽ የሆኑና ጥቅማቸውን ግን እኩል የሆነ ምርጥ አማራጭ ናቸው። 7ኛው ምግብ የለውዝ ዝርያ የሆነው በቅርፊት ውስጥ አስደናቂ የተፈጥሮ ዘይቶችን ፋይበርና ሙቀት የያዘው ዋልናት ተብሎ የሚጠራው የለውዝ አይነት ነው። ዋልናት በደማችን ውስጥ ባለው ከፍተኛ የስኳር ብዛት ምክንያት በየቀኑ የሚቆስሉትና የሚጎዱትን ጥቃቅን የደም ስሮቻችን ውስጠኛ ሽፋን የመጠገንና የመጠበቅ ልዩ የተፈጥሮ ኃይል አለው። በቀን ውስጥ የተወሰኑ ፍሬዎችን መመገብ የቆሽትን ወይም ፓንክረስ ከመጠን በላይ መጨነቅና መወጠር የሚቀንስ ሲሆን ሰውነታችን ያለ መድኃኒት የራሱን ተፈጥሮ ኢንሱሊን በሰላም እንዲያመርት መንገድ ይከፍታል። አጠቃቀሙ ሁልጊዜ ከሰዓት በኋላ በሻይ ሰዓት ያንን ስኳር የሞላበትን ብስኩት፣ ኬክ ወይም ሳምቡሳ ከመብላት በምትኩ አንድ እፍኝ የሚሆን ከ7 እስከ 10 ፍሬ ዋልነትን በጥሬው ማቅረብና መመገብ ሕይወትን ከተጨማሪ ስኳር ይታደጋል። 8ኛው ምግብ ለዘመናት በሰዎች ዘንድ የተጠላውና የተፈራው ነገር ግን ለአምላክ ምስጋና ይሁንና አሁን ሳይንስ እውነቱን ያወጣለት ሙሉ እንቁላል ነው። አዎ ቢጫውን አስኳል ጨምሮ ማለት ነው። ለዓመታት ያልተማሩ መጽሔቶቻችን የድሮ ዶክተሮች የእንቁላል አስኳል የኮሌስትሮል ያመጣል በጣት አትብሉ እያሉ የነገሩን የተሳሳተ ምክር ህዝባችንን ጠዋት ስኳር ወደ ሞላባቸው የፋብሪካ ምግቦች፣ ዳቦዎች በመክፋት ወደ ስኳር መጋዘን መራን። እንቁላል በውስጡ ምንም አይነት ካርቦሃይድሬት የሌለው ንጹህ የተፈጥሮ ፕሮቲን ጤናማ ስለሆነ በራሱ ተለክቶ ሲበላ የደም ስኳር ምንም አይነት ታምር ከፍ የማድረግ አቅም የለውም። ከዚህም በላይ እንቁላል በሕክምናውም ዓለም የሁለተኛው ምግብ ተጽዕኖ ወይም ሰከንድ ሚድ ኢፌክት ተብሎ የሚጠራው አስደናቂ የተፈጥሮ ምስጢራዊ ባህሪ በውስጡ ይዟል። ይህ ማለት ጠዋት በቁርስ ሰዓት እንቁላል በልታችሁ ቀኑን ከጀመራችሁ ያ የበላችሁት እንቁላል የደም ስኳራችሁን ጠዋት ብቻ ሳይሆን እስከ ምሳና እስከ ማታ ሰዓት ድረስ ሳይዋዥቅና ሳያጋልብ ረግቶ እንዲቆይ ይደረጓል። አጠቃቀሙ በየማለዳው 2 ወይም 3 ሙሉ እንቁላል ቀቅላችሁ ወይም በጥቂት ቅቤ ጠብሳችሁ ቅድም ከነገርኳችሁ ግማሽ አቮካዶ ጋር አብራችሁ መመገብ ፍጹም የሆነና ስኳር ወደ መሬት የማይወርድ የቁርስ ማዕድ መስራት ትችላላችሁ። 9ኛው ምግብ ውጤቱና ታምሩን በቤት ውስጥ የግሉኮሜትር መመርመሪያ መሳሪያ ላይ በደቂቃዎች ውስጥ በአይናችሁ እንዲታይ የሚያደርገው የአፕል ሳይደር ቪኒገር የተባለው ቆምጣጤ ነው። በዚህ ቆምጣጤ ውስጥ ያለው አሴቲክ አሲድ የተባለው ውህድ በደማችን ውስጥ ያለውን ስኳር የእኛ ጡንቻዎችን በፍጥነት ልክ እንደ ስፖንጅ እየሳቡ ለዕለታዊ እንቅስቃሴያችን ጉልበት እንዲጠቀሙበት በር ይከፍታሉ። በአሜሪካ የአሪዞና ዩኒቨርሲቲ የተሰሩ ታላላቅ የሳይንስ ጥናቶች እንደሚያሳዩት ከምግብ በፊት 1 ሾርባ ማንኪያ ቪኔገር የጠጡ ሰዎች ከምግብ በኋላ የሚመጣው የስኳር መናር እስከ 30% በአንዴ ቀንሶላቸዋል። አጠቃቀሙ 1 ሾርባ ማንኪያ አፕል ሳይደር ቪኒገር በአንድ ትልቅ ብርጭቆ ንጹህ ውሃ ውስጥ በጥንቃቄ በጥብጦ ካርቦሃይድሬት ያለበትን ዋና ምግብ ከመመገብ ልክ 15 ደቂቃ ፊት ቀስ እያሉ መጠጣት። እዚህ ጋር በጥብቅ ለሀሳባች የሚፈልገው ይህን ቆምጣጤ በጭራሽ በጥሬው እንዳጠጡት፣ ምክንያቱም የአሲድ መጠኑ በጣም ከፍተኛ ስለሆነ የጥርስን ኢናሜል ሽፋንና የጉሮሮን ግድግዳ ሊጎዳው ይችላል። 10ኛው ምግብ የእኛ ሀገር የባህል ኩራትና የዘመናት የድሆች ጸጋ የሆነው ነገር ግን ጥቅሙ ሳናቅ በየቀኑ የምንመገበው ምስር የተባለው ድንቅ የጥራጥሬ ሰብል ነው። ምስር ምንም እንኳን በውስጡ ካርቦሃይድሬት ቢኖረውም በውስጡ ያለው ካርቦሃይድሬት ሬዚስታንስ ስታርች የተባለው በመሆኑና በከፍተኛ ፕሮቲን ክምችት ስለተጠቀለለ ፍጹም የተለየ ነው። በዚህ ልዩ መዋቅሩ ምክንያት በምስር ውስጥ ያለው ስኳር ወደ ደማችን የሚለቀቀው ልክ እንደ ነጭ ሩዙ በአንዴ ሳይሆን በሰውነታችን ውስጥ ለብዙ ሰዓታት በጣም በዝግታና ረጋ ባለ መንገድ ብቻ ነው። አጠቃቀሙ በሳምንት ውስጥ 3 ወይም 4 ጊዜ ያን ስኳርን የሚቀሰቀሰውን ነጭ ሩዝን ወይም ድንች ሙሉ በሙሉ በማቆም በምትኩ የእኛን የወፍራም ምስር ወጥ ወይም ጥራጥሬ ምስር ሰላጣ በየአይነቱ አዘጋጅታችሁ መመገብ። የኢንሱሊን መቋቋም በተፈጥሮ ምግብ መመለስና ሴሎችን መልሰው በሩ እንዲከፍቱ ማድረግ ማለት ሳይንሳዊ ሚስጥሩ በትክክል ይህ ነው። ነገር ግን ቪዲዮን ከመጨረሳችን በፊት እዚህ ላይ ለሁላችሁም ልነግራችሁ የሚገባኝ አንድ እጅግ በጣም ታላቅና ወሳኝ የሆነ የሕክምና ማሳሰቢያ አለኝ። በአሁኑ ሰዓት የኢንሱሊን መርፌ ወይም ኢንሱሊን ኢንጀክሽን የምትወጉ ወይም ጠንካራ የሆኑ የድሮ ስኳር ኪኒኖችን የምትወስዱ ሰዎች ከሆናችሁ እነዚህን 10 ምግቦች የሰውነታችሁን ባዮኬሚስትሪ በፍጥነት ስለሚቀይሩትና ስኳራችሁን ስለሚያወርዱት የምትወዱት መድኃኒት መጠን ከአቅም በላይ ሆኖባችሁ ስኳራችሁን ከተገቢው በላይ እንዳያሰንሰው ከፍተኛ ጥንቃቄ ያስፈልጋል። ስለዚህ እነዚህ ምግቦች በአመጋገባችሁ ውስጥ ማካተት ሲጀምሩ የራሳችሁ ክሊኒክ ዶክተር አናግሩና እንደ ስኳራችሁ ቁጥር መውረድ መጠን የመድኃኒታችሁን ሚሊግራም ቀስ እያለ እንዲቀንስላችሁ አድርጉ። ከዶክተር ፍቃድ ውጭ ግን በራሳችሁ ፍቃድ ብቻ የምትወዱትን ማንኛውንም አይነት የሕክምና ማዘዣ መድኃኒት በአንዴ ማቆም በፍጹም የተከለከለና አደገኛ መሆኑን አትርሱ። እንግዲያውስ የዛሬው ቀለል ያለ የቤት ስራችሁ ይህ ይሁን። ነገ ጠዋት ቁርስ ላይ የምትበሉትን ያን የስኳር ክምችት የሆነውን ዳቦ ወይም ሻይ አስቀረታችሁ በ2 እንቁላል በግማሽ አቮካዶ ሙሉ በሙሉ ተኩት። ዛሬ ማታ ከመተኛችሁ በፊት 1 ሻይ ማንኪያ አብሽ በ1 ብርጭቆ ውሃ ዘብዝፋችሁ አሳድሩ። ይህቺ ቀላል ትንሽ የምትመስል ለውጥ የሙሉ ቀናችሁ የደም ስኳር ቁጥር ፍጹም የተረጋጋ ታደርገዋለች። ይህ ዛሬ የተማራችሁ ሳይንሳዊ መረጃ በበሽታው ለሚሰቃዩ ለብዙ ሚሊዮን ወገኖቻችን የህይወት አድን ብርሃን ስለሆነ አሁን ቪዲዮ ላይክና ሼር ማድረጋችሁን ለአንድ ሰከንድ እንዳትረሱት። የዛሬ ማላ ስኳር ቁጥራችሁን ስንት እንደነበር አሁኑ ኮሜንት ላይ አስቀምጡልኝ። እኔ እያንዳንዱን ኮሜንት አነባለሁ፣ እመልሳለሁ።
የእያንዳንዱ ሰው መስተጋብርና ኮሜንት እኔ ለቀጣይ ይበልጥ ጠቃሚ የሆኑ ህይወት የሚቀይሩ የህክምና ሳይንስ ይዘቶችን በነጻ ላዘጋጅላችሁ ትልቅ ብርታትና ሞራል ይሆነኛል። በሚቀጥለው ሳምንት በሚለቀው ቪዲዮችን ላይ ደግሞ ሌሊት ምንም ምግብ ሳንበላ ተኝተን ሳለን ጠዋት ስኳራችን ለምን እንደሚጨምር እና ይህን የጉበት ስህተት ለማስተካከል ምን ማድረግ እንዳለብን በዝርዝር እናያለን። እስከዚያው ድረስ እውነተኛ የተፈጥሮ ጤናና ሰላም በየቤታችሁና በየማዳችሁ ላይ ይሙላ። ፍጹም ሰላምና ፍቅር ለእናንተ ይሁን። ሰላም ቆዩ።